ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የሀበሻ ኩራቶች እንዴት ናችሁልን? በያላችሁበት ሰላም ጤና ፍቅር ደስታ መትረፍረፍን እየተመኘላችሁ እንግዲህ እዚህ ጋር እንደምትመለከቷቸው ጀግኖች ምርጥ የሀበሻ ኩራቶች እዚህ ጋር ሊደር ማርታ ትገኛለች ከቻይና ቲያንጂን። ምን ተሰማሽ? ዋው እጅግ በጣም ደስ ብሎኛል። ትላንት ላይ በመዳም ቤት ሆኜ ቢዝነስን በመጀመር ዛሬ ላይ እንግዲህ ካምፓኒያችን ሙሉ ወጪ ሸፍኖ ካምፓኒ ወዳለበት ሀገር መጥቼ ምርጥ ጊዜ እያሳለፍኩ ነው የሚገኘው። ዋው እጅግ በጣም ደስ ይላል። እዚህ ጋርም ደግሞ ጠንካራ ሊደር ባለራዕይ መኪና ተሸላሚ ትላንትና እዚህ ቻይና ውስጥ እንግዲህ ታሪክ ሲሰራ የነበረ መድረክ ላይ ወጥቶ እንግዲህ የመኪና ቁልፉንም ዋንጫውን ሲሸለም የነበረው ሊደር ፎሌ እዚህ ጋር ይገኛል። ምን ተሰማክ? እሺ አባቴ ድሉን ስለሰጠኝ በጣም አመሰግናለሁ። ፎሌ ይባላለሁ። እንግዲህ የእውነት እዚህ ጋር በመገኘቴ የተሰማኝን ደስታ ልገልጸው አልችልም። ምክንያቱም በጣም ደስተኛ ነኝና ትናንትና የነበርኩበት ቦታ ብኖር ኖሮ እዚህ አልመጣም ነበር። ካምፓኒ ሙሉ ወጪ ሸፍኑልኝ የሆቴል የምግብ እንዲሁም የፕሌን ቲኬት ቆርጦልኝ እዚህ ጋር መጥቼ ትናንትና 30,000 ሰዎች በተሰበሰቡበት መድረክ ላይ ወጥቼ የመኪና ቁልፌን ስረከብ የእውነት ወዳላ ዞር ብዬ ያ 30,000 ህዝብ ሲያይ የተሰማኝን ደስታ ልገልጽላችሁ አልችልም። እጅግ በጣም ደስ ብሎኛል። እናንተም ታደርጋላችሁ፣ ይገባችኋል። ለውጥ፣ ስኬት፣ ከፍታ እንኳን ደስ አላችሁ። ይህን እድል ያገኛችሁ ሁላችሁም ተጠቅሙ። በስኬት እንገናኝ። ዋው ኮንግራቹሌሽን፣ እንኳን ደስ አለ። ቻይና ነው የሚገኘው። እዚህ ጋር ደግሞ ንግስት ጀግና ጠንካራ የሴት ሀበሻ ኩራት ትላንት አረብ ሀገር መዳም ቤት ሆና እንግዲህ ቢዝነሱን ጀመረች። አምና የጀመረችው ቢዝነስ በአካል ያላየችውን በፎቶና በቪዲዮ የምታውቀውን ሄልዝ ኢንዱስትሪያል ፓርኩን እንግዲህ አሁን ላይ እንጆይ እያደረገች እየጎበኘች ትገኛለች። ጀግና ዛራ ምን ተሰማሽ? መኪና ተሸልመሻል ትላንትና። እንዲሁም የካምፓኒው መስራች ሚስተር ሊጅዋን ዋንጫ ሲሸልሙሽ ነበረ። $5,000 እንግዲህ የተሸለምሽበትን እዚህ በሚገርም ሁኔታ እንግዲህ ብዙ ሲቃወሙሽ የነበሩት ዛሬ ግን በዓለም መድረክ ላይ እየተጨበጨበልሽ ነበርና ምን ተሰማሽ? እሺ አባቴ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ እዚህ ቪዲዮ ተከታታይ ባላችሁበት ሰላማችሁ ይብዛልኝ። ከኔ ጋር አልሐምዱሊላህ ዛህራ ነኝ ከቻይና ቤጂንግ። ታዲያ በዛሬው ዕለት እጅግ በጣም ደስ ብሎኛል። ትናንት አረብ ሀገር መዳም ቤት ሆኜ የጀመርኩ ቢዝነስ ዛሬ ላይ የእውነት ብቻ ትልቅ ስሜት ነው የተሰማኝ። ማላቃቸው ሰዎች እያጨበጨቡልኝ ከ30,000 ሰው በላይ ይቺ ዛህራና ብለው አይደለም እንግዲህ ሰው በመሆኔ ብቻ እያጨበጨቡልኝ የመኪና ቁልፌን ስቀበል እጅግ በጣም ደስ ብሎኛል። የተጸጸትኩበትም አለ ለበርካታ ሰዎች እድሉን ባካፈላቸው ምንም እነሱ ቢቃወሙኝም በሚቃወሙኝ ልክ ደግሞ ቢዝነሱ መስራት የሚፈልጉ በጣም በርካታ ሰዎች አሉና እነዛን አካፍያቸው ከነሱ ጋር አብሬ መድረክ በወጣስ ብዬ ተመኝቻለሁ። ኢንሻአላህ ቀጣይ አመት ደግሞ ከነሱ ጋር እንችላለን። እናንተም ትችላላችሁ። የትም ቦታ ሆናችሁ መስራት ትችላላችሁ። የምትኖሩበት ህይወት ሊያኮራችሁ አይገባም። እኔ ጆርዳን ዱባይ ሰርቻለሁ፣ ምንም ለውጥ አላገኘሁበትም። እንዲሁም በጤናዬም በአመለካከቴ ብቻ አይደለም ዛሬ ላይ ከፍተኛ ገቢ ያገኘሁ የምገኘው በዚህ ኢንዱስትሪ ነው። ቀጣይ አመት ሁለተኛ መኪና ለመውሰድ እንደመጣ አምናለሁ። እናንተም ትችላላችሁ ኢንሻአላህ። በርቱ፣ ጠንክሩ። አመሰግናለሁ። ዋው ጀግናዬ እንኳን ደስ አለሽ። እጅግ በጣም ደስ ይላል። እንግዲህ የእውነት በጣም የሚገርም ጊዜ እያሳለፈን ነው። በጣም ደስ ብሎን በዚህ አጋጣሚ ለምን ለእናንተ ይሄን ሪከርድ እናደርግም በሚል እንግዲህ ከቻይና ቀጥታ ይሄን ሪከርድ እያደረገን እንገኛለን።